የለንደን ኩራት ስለሆነው ቼልሲ እግር ኳስ ክለብ ቼልሲ ኤፍሲ ደጋፊዎችም የተወሰኑ ነጥቦችን እናንሳ። ደብሉስ ሰማያዊዎቹ በመባል ይታወቃሉ። ሰማያዊውን የቼልሲ ማሊያ ለብሰው በለንደን ጎዳናዎች ላይ ሲንጎማለሉ ካፋቸው የማይጠፉ ቃላቶች አሉ። እኛ የዓለም ሻምፒዮኖች ነን፣ እኛ የአውሮፓ ሻምፒዮኖች ነን፣ ማንም አይደርስብንም፣ ለንደን ሁሌም ሰማያዊ ናት ሲሉ ይታወቃሉ። የቼልሲ ደጋፊዎች ዋነኛ መዝሙራቸው ኬርፍሪ የሚል ሲሆን ይህም ደጋፊዎችን ማንነት ይገልጻል። ቡድኑ ውጤት ሲቀናውም ሆነ ፈታኝ ጊዜያቶች ሲገጥሙት በተለይም የባለቤትነት ለውጥ ሲኖርና በውጤት መዋዠቅ ውስጥ የቼልሲ ደጋፊዎች በታማኝነት መቆማቸውን ይገልጻል። ስታንፎርድ ብሪጅ ሌላኛው የቼልሲ ደጋፊዎች መገኛ ነው። በለንደን የሚገኘው የክለቡ ስቴዲየም ስታንፎርድ ብሪጅ የቀንደኛ ቼልሲ ደጋፊዎች መገኛ ነው። በተለይ ማቲው ሃርዲንግ ስታንድና ሼድ ኢንድ በመባል የሚታወቁት የስቴዲየሙ ክፍሎች በጠንካራ ድምጽ ባላቸውና በቀንደኛ የቼልሲ ደጋፊዎች የሚታወቁ ቦታዎች ናቸው። ስኬታማነትና የቼልሲ ደጋፊነት ባለፉት 2 አስርት ዓመታት ክለባቸው ቼልሲ በርካታ የአውሮፓ እንዲሁም ደግሞ የፕሪሚየር ሊግ ዋንጫዎችን ማንሳቱን ተከትሎ የቼልሲ ደጋፊዎች ደረታቸውን ለብተው በለንደን ጎዳናዎች እንዲንቀሳቀሱ አድርጓቸዋል። ደጋፊዎቹ ለትልቅ ስኬት ያላቸው ጉጉትና ግፊት ከፍተኛ ነው። ይህም ክለብ ሁልጊዜም ከፍተኛ ደረጃ እንዲወዳደር ከሚገፋፉት ምክንያቶች አንዱ የቼልሲ ደጋፊዎች ስኬታማነትን ፍለጋ ነው። ታዋቂ የቼልሲ ደጋፊዎችንም መንቃኝ። ቼልሲ በዓለም ዙሪያ ሰፊ የደጋፊ መሰረት ያለው ሲሆን በርካታ ዝነኞችም ይህንን ኩሩ ክለብ ይደግፋሉ። ዓለም ላይ ከሚገኙ ዝነኞች መካከል በግንባር ቀደምነት መጥቀስ የሚኖርብን ከሆነ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እንዲሁም ደግሞ ጀርሚ ክላርክሰን፣ የቀድሞ የቶፕ ጌሪ አቅራቢ ጎርደን ራምሴ፣ ታዋቂዋ ምግብ አብሳይ ክራክ ዴቭሊን፣ ታዋቂዋ ሞዴል እንዲሁም ሀገራችን ላይ የሚገኙ ታላላቅና ታዋቂ ሰዎች ቼልሲን ሲደግፉ እንመለከታቸዋለን። ለምሳሌም ኃይሌ ገብረስላሴ እንዲሁም ኃይሌ ታደሰ ብዙ ታዋቂ ሰዎች ቼልሲን ሲደግፉ እንመለከታለን። ብሩስ ፋሚሊ ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም የቼልሲ ቤተሰቦች ታደርሱልኝ ዘንድ ጠይቃችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለቼልሲ ቤተሰቦች አዳርሱልኝ። ፎሎ ያላደረጋችሁኝ የቼላው ቤተሰቦች የሆናችሁ የፕላስ ምልክቷን ተጭናችሁ ቤተሰብ እንድትሆኑኝ ጠይቃችኋለሁ። ብሉ ኢዝ ዘ ከለር ዊ አር ፕራይድ ኦፍ ለንደን።